በዚህ በበጎ አድራጎት ሂደቱ ላይ ያጋጠሙኝ ነገሮች መካከል ከልብ የማይወጣው አንደኛው አንዱ የሥራ ቦታችን ላይ አንዳንድ ነገር ስናስተካክል የመንግስት አካላት ይሄ ነገር አልተፈቀደም ብለው መጡ። አላወቅንም። እኛም ሳይፈቀድ ነው ይሄንን እድሳት እያደረጋችሁ ያላችሁት እና በአስቸኳይ ኃላፊውን ጥሩ ተባለ። እኔ ደግሞ ቢሮ አልነበርኩም በጊዜው። ከዛ በጣም በአስቸኳይ ቢሮ ሄድኩ። ቢሮ ተጠራው። የት ነው አልኩ። የተጠራውበት ቦታ ሄድኩ። ምንድነው ስል ህገወጥ ግንባታ ምናምን አሉኝና በጣም ልክ አይደለም ብለው አሉኝ። እኔ አላወቅኩም። ላለማ ብዬ ነው መንግስት ግሪን አድርጉ ስላለ ግሪነሪውን ለማስተካከል በሚል ነው ብዬ እያብራራው ያለ ኃላፊው መጣና ምንድነው እንደዚህ ምናምን የት ነው ሲላቸው ስም ነገሩት። ከዛ ና አለና ቢሮ አስገባኝና ቢሮ ገብቼ አሁን እኔ ምን አይነት ቅጣት ነው ምናምን ነገር ብዬ እየጠበቅኩ እያለ ቢሮ አስገባኝና በር ከፍቶ ነው ያስገባኝ። ከዛ በኋላ ተቀመጥ ብሎ ልክ እንደ እንግዳ ነው ያስቀመጠኝ። ተቀመጥኩ። ምን ጉድ ነው ዛሬ ደግሞ እንደዚህ ነው ወይ አዲስ የቅጣት ስታይል እንደዚህ ነው ወይ ብያሰብ እዛ አስቀመጠኝና እንዲህ ነገር አድርጋችኋል፣ ይሄ ልክ አይደለም፣ ለዛሬ በምክር እናልፋችኋለን። ምክንያቱም እናንተ አካባቢው ላይ ጥሩ ነገር እያደረጋችሁ ስለሆነ ይሄ ያለማወቅ እንደሆነ አይተን ተገንዝበን የዛሬውን እንተዋችኋለን አለኝ። አመሰግን። ከዛ በኋላ ሌላ ግን የምልህ ነገር አለ አለኝ። ምን አልኩ? በአንተ ምክንያት እኮ አባቴ አለኝ ሞራ ከዓይኑ ላይ ተነስቶ ይሄው ሲመርቅ ነው የሚውለው የሚያድረው። እኔ ደግሞ የት ላሳክመው እያልኩኝ የት ልውሰደው እያልኩ ተጨንቄ ነበር አለኝ። እና ተነስቶ ከወንበሩ ላይ ጨበጠኝ። ይህን ሰውዬ አላውቀውም፣ እሱ አያውቀኝም፣ የሚሰራበት ቦታ ሄጄ አላውቅም። ግን እንደዚህ አይነት ምስጋና ማግኘት እንዴት ደስ እንዳለኝ እንባዬ መጣ። ሌላ ደግሞ የተለመደው ሁሉ ጊዜ ሽማግሌዎች ይመጣሉ ቢሮ፣ ሞራ ተነሳል፣ አየን፣ አነበብን እያሉና ይሄ ሁሉ ጊዜ የማረሳው ነገር ነው። ኖታ